ስሜ አቶ ስለሺ ስሳ ይባላለሁ። የጋሞ ዞን ቀይ መስቀል ቅርንጫፍ ጽህፈት ቤት ኃላፊ ነኝ። በዚህ በገረሴ ዙሪያ ወረዳና እንዲሁም በገረሴ ከተማ አስተዳደር አካባቢዎች ባሉ ቀበሌያት ላይ በተለይም በዚህ በመጋቢት 16 17 ተያይዞ በጣለ ከፍተኛ ዝናብ ጎርፍና ከሱ ጋር ተያይዞ በተከሰተ የመሬት መንሸራተት ምክንያት ጉዳት ለደረሰባቸው በርካታ የህብረተሰብ ክፍሎች ጉዳት ለደረሰባቸው ለእነኚህ ወገኖች አስቸኳይ የሰብአዊ ድጋፍ አድርገናል። ኢትዮጵያ ቀይ መስቀል ማህበር የጋሞ ዞን ቅርንጫፍ ማለት ነው። በዚሁም ግምቱ በአጠቃላይ ወደ 2 ሚሊዮን ብር የሚጠጋ የዋጋ ግምት ያላቸው የምግብ ነክ ያልሆኑ ቁሳቁሶችን፣ አልባሳትን፣ መጠለያ ሸራዎችን፣ የቤት ቁሳቁሶችን፣ የንጽህና መጠበቂያ ቁሳቁሶችን፣ የተለያዩ የቤት ቁሳቁሶችን ያካተተ ድጋፎችን አድርገናልና በዛሬው ዕለት በዛ አጋጣሚ የተሰማንን ሀዘን በጣም እንገልጻለን። በቀጣይም በዚህ ክረምት ወቅት ከዚህ ቀደም በተለያዩ ጊዜያት ተመሳሳይ አደጋዎች ገጥመዋልና ህብረተሰቡ በቀጣይም እነዚህ አደጋ ስጋት አካባቢዎች ላይ ጥንቃቄ እንዲያደርግ እኛም የራሳችን ሀሳባችንን አስተያየታችንን ያቀረብን ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ ነው። እንግዲህ ስለሆነም ህብረተሰቡ ከቀይ መስቀል የሚሰራውን የዚህ ሰብአዊ ተግባር ከጎን ሆኖ እንዲደግፍ እኛም በዚህ አጋጣሚ ጥሪያችንን እናስተላልፋለን። ተጎጂዎች ላይ የደረሰው ነገር እጅግ በጣም አሳዝናል። መረጃው በደረሰን በ4 ሰዓት ውስጥ ነው እንቅስቃሴ የጀመርነው። ስለዚህ በዛሬው ዕለት በዚህ በገረሴ ከተማ በመገኘት ለተጎጂዎች ድጋፉን በማስተባበር ላይ እንገኛለን። በዚህ አጋጣሚ አደጋው እንደደረሰ መረጃውን ለጋሞ ዞን ቀይ መስቀል ቅርንጫፍ በመስጠት የተባበሩልን የገረሴ ዙሪያ ወረዳ አደጋ ስጋት ጽህፈት ቤት ኃላፊ፣ የገረሴ ዙሪያ ወረዳ አስተዳደር እንዲሁም የገረሴ ከተማ አስተዳደር ከንቲባን እጅግ አድርገን እናመሰግናለን። ስለሆነም ከቀይ መስቀል ጋር የሚሰሩትን ስራ በቅርበት እንዲከታተሉ ስራውን እንዲያግዙ እኛም በዚህ አጋጣሚ ጥሪያችንን እናስተላልፋለን። ይህ ነው ያለን መልእክት።